the sound of Amana وكنا ليلنا يعني أمان ደንበኛ የነበረና በቅርበት አውቀዋለሁ ነፃነት ወርቅነህ እና የምትሉት ይሄ አንድ ጓደኛው ማለት ነው። ስሙ ይገርማችኋል። እኔ እዛ ቤት ውስጥ ወደ 1 ዓመት ከ6 ወር በላይ ሰርቻለሁ። አንድ ቀን ኪሱ ሲበርደው እንጂ ኪሱ ሂሳብ ለመክፈል ምናምን ገብቶ አያውቅም። ሚስቱ ስለታመመች አትሰራም፣ ግን እሱ ታምኖ ይሰራል። ታውታ ቤተሰብ ይሄ ልጅ የሞተው ብዙ ሰዎች የሚመስላቸው አሁን እንደሚያወራው ሰው ጉበታችሁ ይፍረስ። ይሄ ልጅ የሞተው በሰዎች እጅ ነው። ኢየሱስ ኳስ እንደሚያል መጽሐፍ ቅዱስ ውስጥ ማግኘቻለሁ። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ ቁጭ ብሎ ያያል። ሰላም እንዴት ናችሁ? ዳኒ ነኝ ከዘማች ዴይሊ በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለክታችሁ መቆርቋቸውንና ሌሎች ቪዲዮዎችን እያየን ሪላክስ እናደርጋለን። ቪዲዮን ከመጀመራችሁ በፊት ሁልጊዜ እንደምለው የላይክ ምልክቷን ጫን ማድረግ እንዳትዘነጉ። አዳዲስ ከሆናችሁ ደግሞ ሰብስክራይብ ብታደርጉ ይመረጣል። እኔ ከዚህ በአፍ ሐሳቤን ሲሰጥ እናንተ ደግሞ ካላችሁበት ቦታ ሆናችሁ በጣታችሁ ሐሳብ አስተያየታችሁን በኮሜንት ሴክሽኑ ታሰፍሩ ዘንድ ኮሜንት ሴክሽኑ ለእናንተ ክፍት ነው። ቀጥታ ወደ ቪዲዮአችን እንሄዳለን። ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ ማግኘቻለሁ። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ቆይ ይከፍላል? ስታዲየሙ ሲገባ አይከፍልም። ተደብቀው ነው ለኢትዮጵያ ክለቦች የኢትዮጵያ የእግር ኳስ ተስፋ ምንድነው? አልነገረህም? እሱ ስለዚህ ተደብቀው ነው የሚገባው ጋይስ። የእውነት እግዚአብሔር ነው የሚለው ኢትዮጵያ የዓለም ዋንጫ እንደምትበላ ነግሮኛል። ኢትዮጵያ የአፍሪካ ዋንጫ ማለት ነው። ሩጫ ኦሎምፒክ ላይ ታሸንፋለች። ኧረ ኦሎምፒክ አይደለም፣ ኳስ የእግር ኳስ አዎ፣ የዓለም ዋንጫ እንኳን የዓለም ዋንጫ አፍሪካ ዋንጫ ማለት አይቀርም። ታዲያ ለምን አርሰናልን አልደገፍክም? ኢትዮጵያ ላይ እኮ ብዙ አርሰናል ደጋፊና የማንቸስተር ሲቲ ደጋፊ አለ፣ የማንቸስተር ዩናይትድ ደጋፊ አለ። ስለዚህ ለምን ዩናይትድን አልደገፍክም ሲል እነሱ የሰይጣን ቡድን ስለሆነ እነሱን አልደግፍም፣ እኔ ማንቸስተር ሲቲ ደጋፊ ነኝ አለ። በቃ እንደዚህ እኔ ጫት ቀጥታ እንደተፈቀደ መጽሐፍ ቅዱስ ላይ ማስረጃ አሳያለሁ። በለው ግን እሺ፣ አሁን ምንድነው የሚባለው ጋይስ? እብድ አይባል ጤነኛ አይባል። እኔ ገረመኝ። ወይ የሆነ ታይም ላይ እንግዲህ ፓስተር ነኝ ብሎ እንደዚህ ህዝቡን እንትን ሲያደርግ የነበረ ሰው ነው። ይቅርታ እንግዲህ አሁንም ተከታዮቹ ካላችሁ ትክክል ነው ብላችሁ የምትደግፉት ሰዎች ካላችሁ በጣም ይቅርታ አድርጉልኝ። ይሄን ሰውዬ እኔ ምን ተብሎ የሃይማኖት አባት ሊባል እንደሚችል I don't know. ምንድነሽ ነው መድኃኒዓለም? በመጀመሪያ የሳቃችሁ ሁሉ እዛ እንገናኝ። ለሞተው በመጀመሪያ ነፍሱን በአጸደ ገነት ያኑርልን። ምንድነሽ በመድኃኒዓለም? 2018 አገባቡ ልክ አይደለም ጋይስ። ምንድነሽ? ካሜራ ገፍታሽ ጠበቀሽ እንጃ ወደ ምንድነሽ? ረብ ሚካኤል ምን ሆነሽ ነው? ሰው ካሜራ ገፍቶ ለቅሶ ውስጥ በቃ የኢትዮጵያ እዚህ ለካሜራ ብለው ለቅሶ ላይ የሚያለቅሱን በሙሉ ግልጥ አድርጋ ያሳየች እቺ ሴትዮ ልጅ እግዚአብሔር ይምሪ። እኔ ለሞቶ ነፍሱን ባጸደ ገነት ያኑርልን። ሰው ኦኬ የኢትዮጵያ ለቅሶን በዓለም አቀፍ እንዲተላለፍ ነው። የወላሂ ለቅሶ እግዚአብሔር ይምሪ ነው። ተመረኩልሽ። ልጆቻችሁ የሚሆኑ ምናምን አሁን እንደዚህ ተቸግሬ ነው ልጄን ማሳደገው። I mean there is so many things እኔ የማላውቀው ነገር ውስጥ መግባት አልፈልግም። ግን ልጆቻችሁ ዩኒቨርሲቲ ምናምን ሊገቡ ይችላሉ ውጭ ሀገር ሄደው ምናምን ግን ገና ጁኒየር ሃይ ስኩል ገና እንትን ኤሌመንተሪ እያሉ ምናምን ከእናንተ ተለይተው እናንተ ከኢትዮጵያ ብር እየላካችሁ የምታስተምሩበት እንትን በጣም
very suspicious ማለት አሁንም አያገባኝም ስለዚህ ጉዳይ ግን ራሳችሁን መውደድ መቻል አለባችሁ። ይሄ ልጅ ሚስቱ ስለታመመች አትሰራም ግን እሱ ታሞ ይሰራል። how that makes sense? I mean you gotta make it make sense እኮ አይደል እንዴ? ሌላው ነው እንደዚህ ፐርሰናል እንትኑን ጀነራላይዝ አድርጌ ማውራት ስለፈለኩ ነው። ኢን ጀነራል ቤተሰብ እናንተ የመጣችሁበት ቤተሰብ ምን አገባው ስለኔ ላይፍ? ይሄ እህት ወንድም እንትና ከተፋካሪ ሄመን ቤተሰብ እናት አባት ምናምን that's not your problem, they are not your responsibility። እናንተ ስትሞቱ ቁጭ ብለው የሚያዩት ወይ ደግሞ ወይ የሚሉት ገንዘብ ስለቀረባቸው ይሄን ማውቃት መቻል አለባቸው። እናንተ የምትለፉ I don't know how that makes sense man, like how is that? አሁን የምታዩት ነገር በሙሉ ጎፈንድሚው እዚህ ጋር ወደ ኋላ መለስ ብላችሁ ስታዩት ምናምን ለዚህ ልጅ እንደው በቃ ተጎድተሃል ቁጭ በል አረፍ የሚለው ሰው አልነበረም። በቃ ዝም ብሎ ነው የሚዳክረው ልጅ። ይሄ ልጅ የሞተው ብዙ ሰዎች የሚመስላቸው አሁን እንደሚያወራው ሰው ጉበት ነው። ጉበታችሁ ይፍረስ። ይሄ ልጅ የሞተው ፍቅር ከማጣት ነው። ይሄ ልጅ የሞተው በሰዎች እጅ ነው። እንደዛ ብዬ ነው የማስበው። ጓደኞቹ ሆዳሞች ናቸው። ለሱ ቀብር ገንዘብ ይሰበስባሉ። እሱ በቁሙ እንደዚህ ተገሎ እያዩ ማለት ነው። why is that someone that much መስራት ያለበት ሲጀመር ልጆቹን ውጭ ሀገር ለማሳደግ for what ምንድነው? የሮኬት ሳይንቲስቶች ነው የሚያሳድገው? like ሰው ልጆች እኮ ትምህርት እኮ ምናምን እኮ it's not priority ነገር አይደለም። ባይደው ሰዎች ደስተኛ ሆኖ መኖር ነው መማር ያለባቸው። you don't need to go to school by the way. why do you ልጆቻችሁ ትምህርት ቤት መሄዳቸው እኮ ምናምን በጣም እንትን አይደለም፣ ግዴታ ማንዳቶሪ አይደለም እኮ it's optional። እንዴ መጀመሪያ እናንተ መኖር አለባችሁ። ራሳችሁን መውደድ መቻል አለባችሁ። ልጆቻችሁ እሺ እሱ ሞተ ልጆቹ አደጉ ምንድነው? how does that make sense to you? my god እኔ በጣም ነው በጣም ነው ያዘንኩት ለዚህ ልጅ። አንድ ሰው ለሱ የሚያስብ የለም። ኦል ከሱ ምን እንጠቀም ከሱ ጥቅማም ህዝብ ማለት መርዝ ብሉ መርዝ ያርግባችሁ ጌታ ሆይ እግዚአብሔርን። እኔ በጣም ነው የሚያሳዝነኝ። እንደዛ ልጁ ጥላሸት መስሎ አንድ ሰው እንኳን የሚረዳው ሰው አልነበረም። still he has to provide I mean ወንድ ነው እኮ ፕሮቫይድ ያደርግ። ግን አንድ የሚወደው ሰው አንድ ሰው ፍቅር የሚሰጠው ሰው ይጣ እና ሰው ይሙት 1 ሚሊዮን ሰው እየተከተለው በጣም ነው የሚያሳዝነው። በጣም ቤተሰቦቹ ሆዳሞች ይሄ በዛ በሚስቱ በኩል እንዳለ ሁላችሁም ዩዝለስ ፒፕል ዩዝለስ። እንግዲህ በአርቲስት ነጻነት ወርቅነህ ዙሪያ የሚወሩት ነገሮች አሁንም ድረስ አላበቁም። የተለያዩ አይነት መረጃዎች ናቸው እየወጡ ያሉት። አሁን ደግሞ በጓደኛው እየወጣ ያለ ነገር አንድ በጣም የቅርብ ሰው ነኝ የሚል ሰው የሁለቱን ጓደኝነትም ጭምር አውቃለሁ የሚል ግለሰብ የሰጠው ነገር አለ። እሱንም እስቲ የማሰማችሁ ይሆናል። ቪዲዮን እስከ መጨረሻ ተከታተሉት። This is the sound of Amanaku. What can I do? الليل نادي أمان. ኮካኮላ ቲክቶክ ላይ ነዋሪዎች እንደምናችሁ አለውን እግዚአብሔር ይመስገን። አሁን ላይ በነጻነት ወርቅነህ ተያይዘው አንዳንድ ኢንተርቪዎችን እያየን እንገኛለን። ያሁኑ ትክክለኛው ኢንተርቪው ነው። በነገራችሁ ላይ እኔ ከዛሬ 7 ዓመት ምናምን አካባቢ በፊት አሁን የተባለው ሬስቶራንት ወይም ምግብ ቤት ስጋ ቤት ውስጥ ተቀጥሬ ያገለግል ነበርና በዛ ሰዓት የእለት ተእለት ደንበኛችን ወይም ደንበኛ የነበረና በቅርበት አውቀዋለሁ ነጻነት ወርቅነህ እና የምትሉት ይሄ አንድ ጓደኛው ማለት ነው። አሁን ሰዎች አሁን የወንድሙና የቅርብ ቤተሰቦቹ ወጥተው የሰጡት መግለጫ ትክክለኛውና እውነተኛው ያ ነው። በቃ አብሮት የነበረው ሰውዬ አሁን ላይክ እኔ ጓደኛ የ30 ዓመት ምናምን ያለ የሚቀባጥረው ሰውዬ እሱን ኮንትሮል ማድረግ የሚችል ነበር። ግንም እንደውም በጣም ሞር እንዲጠጡና ሞር የተለያየ ነገሮችን እንዲያደርጉ ፑሽ የሚያደርገው እሱ ነበር። አንድ ቀን ደግሞ ይገርማችኋል እኔ እዛ ቤት ውስጥ ወደ 1 ዓመት ከ6 ወር በላይ ሰርቻለሁ። አንድ ቀን ኪሱ ሲበርደው እንጂ ኪሱ ሂሳብ ለመክፈል ምናምን ገብቶ አያውቅም። ይህ የምታዩት እና ያሁኑ ነው ትክክለኛ እንትኑ። አሁን እሱን ሀዘን ላይ የጣለው እሱ በጣም የተጎዳ የሚመስለው ምናምን ቀጣይ አብሮ ወይ ደግሞ የሚያባለው ወይ ደግሞ የሚጋብዘው የሚከፍልለት ስለሌለ የዛ ሀዘን እንጂ ከዛ የዘለለ
ምንም አይነት ነገር ምንም ሊኖር እንደማይችል ግልጽ ነው ልላችሁ እወዳለሁ። አርቲስት ነጻነት ወርቅነህ ካረፈ በኋላ ከሱ ህልፈት በኋላ ጓደኛው ያው እንደ ቅርብ ወዳጅ ሆኖ በብዙ ነገሮች ሲታይ ነበረ። ሰይፉ ፋንታውን ላይ ቀርቦ ነበረ። ኢቭን የቤተሰብ ጨዋታ እንኳን ኢቢኤስ ቲቪ ለመምረጥ ምርጫውን እንዲመርጡ ለህዝብ ሰጥቶ ነበር እድሉን። እዛ ላይ ሁሉም ሰው የመረጠው አስናቀን እዛ ቦታ ስላየው ለነፂ በጣም ያዝንለታል። ነፂም በጣም ይወደዋል። በጣም የቅርብ ጓደኛሞች ናቸውና እሱን እንዳንረሳው በሱ ምትክ ጓደኛውን እንድናይ ያደርገናል ብለው ለሱም ከመራራት የተነሳ ጓደኛው እንዲመረጥ ነው አብዛኛው ሰው ሐሳብ ይሰጠው። ካሁን በፊትም የሆነች ቪዲዮ ሰርቼ ነበር በዚህ ዙሪያ እና አሁን ላይ ግን የወጣው ነገር ከዛ በጣም ተቃራኒ ነው። የሁለቱ ጓደኝነት አርቲስት አስናቀ ሙሴ እንደተናገረው ሳይሆን በተቃራኒው እንደነበረና ይሄ የመጠጥ ቤት ሰራተኛ ነበርኩኝ የሚል ግለሰብ እኔ በቅርበት አውቃቸዋለሁ እንደዛ አይደለም የሚል አይነት መረጃ ነው እንግዲህ ያጋራን። እናንተም ሐሳብ አስተያየታችሁን እስቲ ኮሜንት ሴክሽን ስር አስቀምጡልኝ። እንግዲህ በጣም የሚገርም ነገር ነው። በሌላ በኩል በጣም ተወዳጁ ማስተር አብነት ተወዳጁ ለብዙዎች የሚራራው ማስተር አብነት ከሰሞኑ ድኖ ከተመለሰ በኋላ የሆነ ከዛም በኋላ ደግሞ በሱ ተቃራኒ የቆመ ደግሞ የሆነ ነገር ሲዘዋወር ሰሞኑን ሶሻል ሚዲያ ላይ ሰምታችኋል ብዬ አስባለሁ። ለመጀመሪያ ጊዜ ነው እኔ ማስተር አብነት ላይ እንደዚህ አይነት ቅራኔዎች ሲነሱ የሰማሁት። እሱንም እስቲ ያሰማችኋለሁ። እስኪ ከዛ በፊት ይሄን ቪዲዮ ልጋብዛችሁ። እዚህ ጋር የመቆሜ ምክንያት የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት በእኔ ላይ ስለበዛ የኢትዮጵያ እናቶች፣ አባቶች፣ ሕፃናት፣ አዋቂዎች በእግዚአብሔር ፊት በአንድ ልብ ዝቅ ብላችሁ የለመናችሁትን ልመና እንባችሁን እግዚአብሔር አይቶ ልጄ ቁም ብሎ በሁለት እግር እንዲቆም እድል ሰጥቶኛል። ሕክምና ላይ ያለው ከጎኔ የነበራችሁ ስትጸልዩልኝ የነበራችሁ የሌላ እምነት የሃይማኖት አባቶች እስካለሁበት ድረስ እየመጣችሁ በቤታችሁ ላይ ሆናችሁ ተንበርክካችሁ በእግዚአብሔር ፊት ስታነቡ የነበራችሁ ወዳጆቼ፣ ወገኖቼ እኔ የማቃችሁም የማላቃችሁም እግዚአብሔር ዛሬ በእንደዚህ አይነት ሁኔታ ቆሜ እሱን እንዲያመሰግን ያገዘኝ የእናንተን ጸሎት፣ የእናንተን ልመና፣ የእናንተን እንባ አይቶ ነው። እግዚአብሔር የጸሎታችሁን ምላሽ መልሷል። እግዚአብሔር ክብሩን ይውሰደው። አይመስልም እንዲህ የሚቆም አይመስልም ለዚህ ደረጃ የሚደርስ በቃ አበቃ ስል እግዚአብሔር አዲስ እያደረገ እግዚአብሔር አቁሞኛል። እንዴት ቆምክ ካላችሁ እውነቴን ነው የምላችሁ፣ እግዚአብሔር ነው ያቆመኝ። በራሴ ጥበብ፣ በራሴ ኃይል፣ በራሴ ጉልበት የቆምኩ ሰው አይደለሁም። ያቆመኝ፣ የደገፈኝ፣ ያበረተኝ እግዚአብሔር አምላክ ነው። የቀረውንም የሚፈውስ አጥንትን በአጥንቱ የሚቀይር ደምን በደሙ የሚቀይር እሱ ነው። ይህ ዓመት ለእኔና ለቅርብ ወዳጆቼ እጅግ በጣም ከባድ ፈተና የበዛበት ዓመት ነበር። እግዚአብሔርን ጠየቃችሁት፣ እግዚአብሔር ደግሞ ለጸሎታችሁ ምላሽ ሰጠ። እግዚአብሔር ይባርካችሁ። በእኛ ስም ምንም የተሰበሰበ ገንዘብ የለም። ለሱም ደግሞ አለመግባቱን ማስረጃ ይዘን ቀርበናል። እኛ ጆሲ ከኢትዮጵያ ሕዝብ ሰብስቦ ብዙ ብሮችን በእናንተ አካውንት ገብቶላቸዋል። እናንተ አረብ ሀገር ለምትሰሪያለን እኛ ያልበላንን ገንዘብ ወይም ያልተሰጠንን ገንዘብ ተሰጥቷል ብለን እንድንዋሽ ነው የተፈለገው። ይሄ ለህዝቡ ነው ምጥሩ። በኢትዮጵያ ገንዘብ ማሰባሰብና እርዳታ ሰጣለሁ ብሎ ከውጪም ከወገር ውስጥም ገንዘብ በመሰብሰብ ታሪክ ውስጥ ጆሲ ኢንዛውስ የመጀመሪያው ነው። አሁን አጭበርባሪ የምንላቸው ሰዎች እንዳለ በአጠቃላይ አጭበርባሪ ያርናቸው እነ ማስተር አብነት እነ መማር ምናምን የምትሏቸው ወላጅ አባታቸው ጆሲ ይባላል። እዚህ ጋር የማስተር አብነት ስም ተነስቷል። ጆሲ ላይ ክሶች ተነስተዋል። በፊት እንደሰማችሁት የማናለሞች ቤተሰቦች እነሱን ለመርዳት ብሎ ገንዘብ አሰባስቦ ያንን ገንዘብ አልሰጠንም በሚል እንደዛ አይነት ክሶች ጆሲ ኦር አርቲስት ዮሴፍ ገብሬ ላይ ተነስተዋል። ማስተር አብነትን ደግሞ ከምን አንፃር ሊጠቀሰው ይሄ ልጅ ሰሞኑን ማስተር አብነት ላይ ሶሻል ሚዲያ ላይ አንዳንድ ነገሮችን አይታችኋል ብዬ አስባለሁ። እንደዛ አይነት ፎቅ አለው፣ እንደዛ አይነት ቤት አለው፣ እንደዚህ አይነት ነገሮች አሉት እየተባለ የሚወሩ ነገሮች ነበሩ ሰሞኑን ሶሻል ሚዲያ ላይ ማለት ነው። እና ይሄ አይዶን ነው ማስተር አብነት የአብዛኞቻችን አይምሮ ውስጥ የአብዛኞቻችን ኢትዮጵያውያንና ኤርትራውያን ልብ ውስጥ በጣም ትልቅ ቦታ ያለው ሰው ነው።
ቤት አለው ምን አለው ብላችሁ ስታሳዩ ግን እንዴት ማለት ሰዎችን ሲረዳ እሱም የግል ህይወት እንዳለው እንዴት ሳታስቡ ፎቅ ቢኖረው ቤት ቢኖረው ሰርቆ እስካልሰራ ድረስ እንዴት ፎቅ መገንባቱ ገረማችሁ የሚለው ነገር ጥያቄ ነው። መቶ ለሱ ቆሜ አልከራከርም። ግን ማሰራብነት የብዙ ኢትዮጵያኖችን የብዙ ኤርትራውያኖችና ኢትዮጵያኖች በጣም በችግር ውስጥ ያሉ ሰዎችን እንባቸው እንዲታበስ ምክንያት ሆኗል። በጣም ትልቅ ነገር ብዙ ነገር አድርጓል። ሜቢ ችግር ሊኖርበት ይችላል፣ ጥፋት ሊኖርበት ይችላል። በዛ ዙሪያ ግን እንደዚህ አይነት መረጃን የምታወጡ ሰዎች ጥሩ ነው ብዬ አላስብም። እንደኔ ማለት ነው። እንደዚህ አይነት ነገርን እሱ ሌባ ነው ከሌባዎች አሰልፋችሁ በአንድ ጊዜ ምናልባት አንድ ስህተት እሱ ላይ አይታችሁ ሊሆን ይችላል። ሰው ነው ኦኬ ሊኖርበት ይችላል። ሰዎች ነው በአንድ ጊዜ ተነስታችሁ ከዚህ ጎራ ስታሰልፉት ከሌቦች ተርታ ስታሰልፉት ዲስከሬጅ ማድረግ አይሆንም ወይ? የኔ ጥያቄ ነው። የጆሲን እስቲ እንቀጥላለን። እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ስር መግለጽ። ጆሲን ዛውስ በራሱ አካውንት ነበረ ገንዘብ የሚሰበስበው። እንዳያችሁት የማናለቡሽ ልጅ ከሳው ነበረ ገንዘብ አልሰጠንም፣ ስልክም ሲደውልልን አያነሳልንም ብለው ከሳው ነበር። ቢፎር 6 ዓመት ምናምን አካባቢ ላይ ማለት ነው። አባታችሁ ይሄ ነው አዳማ ህንጻ ዋይት ሃውስ የሚባል ህንጻ ገዝቶ ኦር ተከራይቶ ከፍቶ ነበረ። ገዝቶ ይመስለኛል ገዝቶ ነው ሲባል ነው የሰማሁት። ከየት አመጣ ሲባል እኔ የመልቲ ሚሊዮነር ልጅ ነኝ መርካቶ ውስጥ 12 ሱቅ አለኝ ምናምን ብሎ ሰውን ለማሳመን ሞክሮ ነበር። አሁን ማአት አርቲስቶች በሱ አካውንት ነበረ ሂሳብ ሲሰበስብላቸው የነበረው ገንዘብ ማለት ነው። ማጣራት እንጀምራለን ምን እንዳረገላቸው። የዛን ጊዜም ቢሆን የሀብቱ ምንጭ ይጣራል እኮ አንድ በአንድ ኦዲት መደረግ ይቻላል። እነዛ ሰዎች አሁን ምን ላይ ነው ያሉት? ምን ያህል ነገር ረዳቸው? በራሱ አካውንት ነበር ሲሰበስበው የነበረው ገንዘብ በሰዎቹ አይደለም። ማአት አርቲስቶች አንድ በአንድ ቪዲዮ እየወረደች እናጣራለን። ሰዎቹ ጋር ምን እንሄዳለን ካስፈለገ። ምን ተጠቀሙ እነዚህ ሰዎች? አሁን የዚህን የአባታቸውን ፈለግ የተከተሉ ሌሎች ማአት ሌቦች ተሰማርተዋል። ማአት ሌቦች ማለት ነው። ግን አሁን ምን ለማለት ፈልጌ ነው? ጆሲ ኢን ዘ ሃውስ ወላጅ አባታቸው ነው። የነ ማስተር አብነት የነ መማር ምናምን የምትሏቸው ሰዎች ወላጅ አባታቸው ማን ነው? ጆሲ ኢን ዘ ሃውስ። የመጀመሪያ ተከሳሽ ማን ነው? ጆሲ ኢን ዘ ሃውስ። ከሳሹ ማን ነች? ዲቦራ የማናለቡሽ ልጅ። እንደ አዲስ እንቀሰቀስብሃለን ጆሲ። የሀብት ምንጭ ምንድነው? እርዳታ አይደለ? በራስ ገንዘብ በራስ አካውንት አልነበር ስትሰበስብ የነበረው? በራስ ገንዘብ የት አደረስከው? ምን ያህል ገንዘብ ከነሱ ላይ ወሰድክ? ምን ያህል ገንዘብ ሰጣቸው? እናጣራለን ጆሲ፣ እንመጣባለን አንተ ላይ። እነ ጆሲ እንግዲህ እየተከሰሱ ያሉበት ነገር መጀመሪያ ላይ እንደነገርኳችሁ እንደዛ አይነት ነገር ነው። እኔ ትንሽ ቅር ያለኝ ማስተር አብነት እዚህ ውስጥ መግባቱ ነው። ምናልባት እኔም ማላቀው ነገር እኛም ማናቀው ነገር ሜቢ ሊኖር ይችላል። ግን ደግሞ እነዚህን ሰዎች ከሚሰሩት ስራ ከበጎ አድራጎታቸው ዲስከሬጅ እንዳታደርጓቸው እኔ እሰጋለሁ። ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይሄን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ነገር አሳዛኝ ነው። የልጁ አባት ልጁ እንዲድን ሳይሆን በልጁ ገንዘብ እየለመነ ነው መኖር የሚፈልገው እየተባለ ነው። በልጁ የመነገር ሱስ ያለበት ሰው ነው ልጁ በሚገባ አሁንም እየታመመ ያለው በአባቱ ችግር። ይህንን የተናገረው ልጁን በመሱድ አማካኝነት አዶናይ ጋር እንዲገናኝ ያደረገው ቢኒያም የተባለ ሰው ነው። አባቱ ልጁን መንከባከብ ሲገባው ትኩረቱ ገንዘብና ሌላ ነገር ስለሆነ ያን ሳያደርግ ቀርቶ ድጋሚ ልጁ በተጓዳኝ በሽታ ከታመመ በኋላ ወደ ሚዲያ እየወጣ የሕክምና መጓደል በማስመሰል የኢትዮ ኢስታንቡል ሆስፒታል ችግር ለማስመሰል እየሞከረ ነው ይላል። ህመሙን የልብ ሕክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም ሰዎች እርዳታ ፈልገው መጥተው ካገኙ በኋላ እንዲህ አይነት ችግሮች እየተበራከቱ ነው። ምንድነው እየተፈጠረ ያለው ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በብላ ያተነኑ በጣም ከባድ ነው። ይሄንን ህፃን ታስታውሱታላችሁ ብዬ አስባለሁ። የሆነች ጊዜ በጣም ቫይራል ወጣ ነበረ። አዶናይ ጋር ይሄ ልጅ ሲረዳ ነበረ። ልዑል የሚባል ህፃን ማለት ነው። በልብ ህመም እየተሰቃየ ነበረ ተብሎ እርዳታ በአዶናይ አማካኝነት ታክሞ ነበረ። አሁን ግን እንዳውም ላሳያችሁ የሆነች ቪዲዮ። እቺ የህፃኑ እናት ነች።
ልጁ እንደታከመላት በጣም በቃ ይሄ ቪዲዮ እንደውም ወጥቶ የእናት ደስታ ተብሎ በጣም ብዙሃኑን ሲያነጋግር ነበር፣ ይሄኛው ቪዲዮ ማለት ነው። አሁን ደግሞ እናትየው ሳትሆን አባትየው በልጁ እየነገደ ነው የሚል አይነት ሐሳብ ነው እየሰማን ያለ ነውና በጣም ያሳዝናል፣ ያስጠላል። አንዳንዴ እንደዚህ የሚያሳዝኑ ነገሮችንም ቆም ብሎ መጠየቅ ኩዌስችን ማድረጉ በጣም አስፈላጊ ነው። ያኔ እናት እንደዚህ ተደስታ ነበር። አሁን ደግሞ እንግዲህ ይሄንን ነገር በተቃራኒ በኩል ነው እየሰማን ያለ ነው፣ በአባትየው ጎን ማለት ነው። በጠቅላላው የዛሬው ቪዲዮአችን ይሄንን ይመስል ነበር። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን ማድረግ እንዳትረሱ። እንደዚሁም አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆኑን እንዳትረሱ። በሚቀጥለው አዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ፒስ አውት።